አስፈሪ ጫካ። ይህን አስፈሪ ጫካ ደፍሬ ለማየት ስል ሄጃለሁ። ጫካው ደግሞ በጣም የሚያስፈራ ጫካ ነው። ቀላል ጫካ እንዳይመስላችሁ። በጣም ለዛም እንደምትመለከቱት ማለት ነው ዋሻዎች አሉ፣ ከፍታ ምናምን አለ፣ አለት ነው። ለዛም አለት አለበት። ኧረ ብቻ ያስፈራል፣ በጣም ያስፈራል። እዚች ጋር ተመልከቱ። አሁን ሁለት ድንጋይ መሃል ክፍተት አለ። አሁን እዛ ሰው ወደቀ ማለት በቃ እሱ ነገር ደግሞ ከዚህ ማለት ነው ታችኛው ጎርፍ የሚታይበት ለመድረስ ማለት ነው በጣም ሩቅ ነው። ለዛም መውረጃ የለም። ኧረ በጣም ከባድ ነው። ደግሞ በጣም ደስ ይላል። አሁን ያለነው ጫፍ ላይ ነኝ አሁን ከዛ ማለት ነው። እኛ ደግሞ ላይ ነኝ ያለነው። ሪቬሉ ተመልከቱ። እየፈራሁት ነው የመጣሁት ታውቃለህ። እየፈራሁ ጓደኛ ፈርቶ ጂሰስ ነው የሚያለ ነው ጌታ። ግን እውነቱ ነው፣ በጣም ያስፈራል። አሁን እንዲህ በካሜራ ምናምን ስታይ ቀላል ይመስላል እንጂ በአይን ስታዩ ማለት ነው በጣም ያስፈራል። ለዛም ደግሞ የወፍ ድምጽ ብቻ ነው የምሰማው፣ የወፍና የወንዙ ድምጽ ነው የምሰማው እንጂ ምንም ሌላ ነገር የለም። እንግዳውስ ጫካ ገብተናል። አንዳንድ ነገሮች እናሳያለን። ከጫፍ እስከ ጫፍ እናያለን። ቪዲዮ እስከ መጨረሻ ይዩት። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። የዚህ ቻናል ቤተሰብ ይሁኑ። እዚህ ጫካ ውስጥ ምን አለ፣ ምን ይታያል፣ ምን ተሰራ የሚለው ነገር አብረን እናያለን። ይህን ስንታየው ውብ ነው። እንግዳውስ ጫካ የሚገኘው በጌዲኦ ዞን ነው። በደቡብ ኢትዮጵያ ጌዲኦ ዞን ውስጥ ነው። እንግዳው የጌዲኦ ዞን ደግሞ እንደውም ጫካ በማልማት ደን በማንከባከብ የሚታወቅ ህዝብ ነው። እዚህ ስትገቡ መጠንቀቅ ያለባችሁ ነገር አንዳንድ ነገሮች አሉ። እነርሱንም እዚህ ከገባችሁ ሌላ ድምጽ አትሰሙም። ብትሰሙት ድምጽ ደግሞ የወፍ ድምጽ ብቻ ነው። ወፎችን ማጥቃት የተከለከለ ነው። አጠቃላይ እዚህ ውስጥ የሚኖሩት እንስሳቶችን መንካት የለባቸውም። እንዲሁም ደግሞ የዛፍ ቅርንጫፎችን ራሱ መስበር የተከለከለ ነው። ይሄ ለምን ሲባል ያው ደን በማኖር ነው የምታውቁት። ደን እንዲጎዳ አይፈለጉም፣ እንዲሰበርም ስለማይ ከገባችሁ እነዚህ ነገሮች ሁሉ መጠንቀቅ አለባችሁ። አረንጓዴው ካባ ተራራውን አልብሶታል። የእንሰቱ ቅጠል በነፋስ ይወዛወዛል። ሽንኩርትና ገብስ ሜዳውን ሞልተውታል። የአፈሩ እርጥበት ሲሳይን አውጥቷል። ምርቱ ተትረፍርፎ ጎተራው ሞልቷል። የልፋት ውጤቱ በምድሩ ላይ በዚቷል። እዚህ ቅዝቃዜው እንደ እናት እቅፍ ነው። ጥሜን ከምንጩ ውሃ ቆርጣለው። የለምለሙ ምድር በረከት ምስክሬ ነው። ይህ የጌዲኦ ምድር ድር ቤቴ ነው። ይህ የጌዲኦ ምድር ድር ቤቴ ነው። እርጥብ አፈር ለጋስ ነው ሁል ጊዜ። ዘርን ይቀበላል አይሰጥም ትካዜ። ከቡናው ማዛ ከምርቱ ትርፍ ጋር ተባርኳል ለዘላለም የጌዲኦ አገር። እዚህ ቅዝቃዜው እንደ እናት እቅፍ ነው። ጥሜን ከምንጩ ውሃ ቆርጣለው። የለምለሙ ምድር በረከት ምስክሬ ነው። ይህ የጌዲኦ ምድር ድር ቤቴ ነው። ይህ
ጨለማ ነው። ኢላይላ ተከምሮ ማለት ነው። ኢላይላ ተከምሮ በጣም ጨለማ ነው። ሰላም ጤና ይስጥልኝ። እንደምናችሁ። አሁን ያለሁት በጌዲኦ ዞን በደን የተከበበ ጫካ ውስጥ ነው የሚገኘው። ይሄ ጫካ ተራ ጫካ እንዳይመስላችሁ። እዚህ ውስጥ ገብቶ ወይኔ ፍርሃቴን እኮ ነው እንደዚህ እያስወራን ያለው። ምክንያቱም ጫካ ድቅድቅ ያለ ጫካ ነው፣ በደን የተከበበ ነው። ለዛም ይኸው እንደምታዩት ትላልቆች ዛፎች አሉ። አያችሁት? አሁን እዚህ ውስጥ ማለት ነው በጣም የሚያስፈራ ነገር ነው ያለው። ይሁት ወደ ውስጥ ተመልከቱ። ጨለማ ነው። ኢላይላ ተከምሮ ማለት ነው። ኢላይላ ተከምሮ በጣም ጨለማ ነው። እንግዲህ በጣም ለእናንተ ይህን ቦታ ለማስተዋወቅ ስል ገብቼ እያሳየሁት ነው። በጣም ያስፈራል። በጣም ነው የፈራሁት። ይሁት ቦታውን ይሁት። ጫካ ነው፣ ምንም የለም። የከወፍ ድምጽ በቀር ሌላ ምንም የሚሰማ ነገር የለም። እስኪ እየፈራውም ቢሆን ወንድ ልጅ ፈርቶ አይሞትም ስለተባለ ይኸውልህ ባጉረንዴ አሁን ወደ ውስጥ ብገቡ ጨለማ ነው። ስለዚህ እኔ አልገባም። ምክንያቱም ጠመንጃ አልያዝኩትም። እንደውም ለመሮጦ ለማምለጥ ራሱ ቦታ በጣም አስቸጋሪ ነው። በጣም የሚያስፈራ ነው። እዚች ጋር እንደውም ትንሽ እንትን ነገር አለ፣ ሻፈት ነገር አለ። አንጃ ብቻ ከዚህ በተቻለ አቅም ቶሎ ለማውጣት እሞክራለሁ። ግን በጣም ሪቄ ወደ ውስጥ ስለገባውኝ ትንሽ መንገድ ላይ ልቆይ ይችላል። ግን ይሄን ቦታ ስትመጡ እንግዲህ በብቻችሁ መምጣት የለባችሁም። በጣም ቦታው በጣም ያስፈራል። ፊት ለፊት ከሆነ አንዳንድ ሰዎች ስላሉ ችግር የለውም። ግን ወደ ውስጥ በጣም መግባት ያስፈራል። ብቻችሁ አትግቡ። ባንስ ከሁለት ሶስት ሰው ሆናችሁ መግባት ትችላላችሁ። ብቻችሁን ትንሽ ቦታ በጣም ያስፈራል። ዝንጀሮ ምናምን አለ ተብያለሁ። በጣም ቦታው ደግሞ ጠልቃችሁ መሄድ የለባችሁም። አሁን ገና ነው ቦታ። አሁን ይሄ እንደው ገና ከዚህ በታች ማለት ነው ሪቬል አለ፣ ወንዝ አለ፣ ትልቅ ወንዝ እና እዛ እስከምንደርስ ሲጀመር መውረድ አችልም። በጣም ከፍታ 1000 ያክላል ርቀቱ ማለት ነው። አሁን እንደምታዩት በዛኛው ጫፍ ላይ እና በዚህ ጫፍ ላይ መሀል ላይ ትልቁ ወንዝ አለ። በዚህ ወንዝ መካከል ደግሞ በጣም ከፍታ ደግሞ በጣም ትልቅ ነው። ዛፎች ራሱ እንደውም ቆርጬ ቪዲዮ አሳያችኋለሁ። የቀረጽኩትን እንደምታዩት ነው። አሁን እዩት ይሄን ቪዲዮ። አሁን እኔ የቆምኩት ማለት ነው ዛፎች ራሱ ተመልከቱ። ረዣዥም የተባለ ዛፎች ራሱ ከስር ነው ያሉት። እኔ ደግሞ ተመልከት እዛ የነበሩ ሰዎችን ተመልከት። ስታወቃ ዛፍ ራሱ እኔ የቆምኩበት ማለት ነው እኩል እንደውም አልደረሰም። ገና ከስር ነው ያሉት ዛፎች ራሱ። ምን መሰለህ የከፍታ ነው በጣም ድንጋዮች በጣም ከፍ ይላል። አሁን እኔ ከፍታ ላይ ነው ቆሜ እያወራሁት ያለሁት ማለት ነው። ከፍታም ላይ ደግሞ ዛፎች አሉ ግን ወደ ውስጥ ደግሞ ለመግባት በጣም ከባድ ነው። እናም ይህም ቦታ የምትመጡት መጎብኘት የምትፈልጉት መጎብኘት ትችላላችሁ። በተለያየ ሲሎችም አንዳንድ ለቱሪስት የሚሆን ነገሮች አሉ። አያችሁት? አሁን እዚህ በጣም ሰዎች መጥቶ ኢንጆይ የሚያደርጉበት ቦታ ነው። እናንተም እዚህ መታችሁ ኢንጆይ ማድረግ ትችላላችሁ። ግን ኢንጆይ ስታደርጉ አሁን መቀመጫ የተሰራበት ቦታዎች አሉ። እንዲሁ የተለያየ ሰው መጥቶ የሚቀመጥበት ወንበሮች አሉ። እዛ ሄዳችሁ ቁጭ ማለት ትችላላችሁ። ግን ሬቃችሁ ወደ ውስጥ መግባት የለባችሁም። ከገባችሁም ደግሞ ብቻችሁ መግባት የለባችሁም ነው። ይሄንን ደግሜ አረጋግጬ ነው የሚነግራችሁ። ወደዛው ተመልከቱ። እዛ ማለት ነው እዛ ብትደርሱ ማለት ነው ገደል አለ። አዛጋ ገደል አለ። እዚህ ስትመጡ እነዚህ ገደሎች መጠንቀቅ አለባችሁ። ዝም ብላችሁ በቃ ማየት ፈልጋላችሁ ብላችሁ ብቻ ዘልቃችሁ መግባት የለባችሁም። ይሄ የመጀመሪያ ማስጠንቀቂያ ነው። እዚህ ኋላ ደግሞ በጣም የፈለገ ፀሐይ ቢኖር
ሌላ ደኞች ማናን እርስ በርስ ተጣምሮ ጨለማ ነው። አሁን እዚህ ውስጥ አያችሁ ታዲያ ወደ ውስጥ እኔ አሁን ለእናንተ ለማሰብ ብዬ አልገባም። ምክንያቱም እኔ ብቻዬ ስለሆንኩኝ ወደ ውስጥ መግባት ትንሽ እፈራለሁ። ያስፈራል ሲጀመር እና መግባት ትችላላችሁ። ግን አሁንም ራሱ ይሄን ቦታ ለእናንተ ለማስተዋወቅ ስል ነው የገባሁት እና ወደ ውስጥ በጣም ርቄ መግባት አልፈለኩም ነበር። ተመልከቱ እንግዲህ አሁን እዚች ጋር ጨለማ ነው። ተመልከቱ አያችሁ ተመልከቱ እንግዲህ እንደምታዩት ነው። አያችሁት? ደግሞ ወጣሁኝ ከዛ ከገባሁበት ገደል። እግዚአብሔር ተመስገን። ይሄ ተመስገን ከማለት ውጪ ምንም ሌላ አማራጭ የለም አትልም? ምክንያቱም ፈርቼ ነበር። ቦታው ነው በጣም ነው የሚያስፈራ። እንግዲህ በዚህ መካከልና አሁን ትንሽ ወንዝ ድምጽ ከሰማችሁ ድንገት የሚሰማ ከሆነ በጣም ርቀት አለ፣ ጥልቀት አለ። አሁን ወንዙ ጋር ለመድረስ ማለት ነው። እንዙም በዛኛ በኩል ቦና እንጂ ለወንዙ ቦታ ለመውጣት የምችሉት እንጂ በዚህ በኩል መውጫ የለም። ምክንያቱም እንደምታዩት በጣም ከባድ ነው። ደረጃ የለም፣ ድንጋይ ነው፣ አለት ነው። ይሄን አለት ደግሞ በጣም ርቀቱ በጣም የሰፋ ስለሆነ በጣም ያስቸግራል። በገመድ ምናምን ተንጠልጥሎ ከደረሰ ነው እንጂ ከስር ያለው ዛፍ ማለት ነው፣ ወንዙ ዳር ያለው ዛፍ ራሱ እናንተ በቆማችሁበት እኩል አይመጣም። ይሄው አሁን እጅግ እየተንቀጠቀጠ ነው ታውቃላችሁ። አሁን የሆነ እንትን ድምጽ ሰማውና ፈራው። ዋ ቦታ እንዴት እንደሚያስፈራ ኧረ ራሴን አልቻልኩትም ወገኖቼ። እስኪ ምን ትሉላችሁ? ትንሽ እረፍት ላድርግ በእናትህ። ወይኔ ቦታ እንዲህ እንደማያስፈራ ልነግራችሁ አልችልም። ወይኔ በጣም ነው የፈራሁት ታውቃላችሁ። ጌታ ስም ይባረክ። በጣም ርቃችሁ አትሄዱ ተብዬ ነበር። እኔ ደግሞ ደፍሬ ያው ለእናንተ ለማሳየት ለእናንተ ያለ ቦታ ያለኝ ቦታ ከፍ ለማድረግ ለማሳየት ስል ገብቻለሁ። እንግዲህ ከዛ የገባሁበት ገደል ወጥቻለሁ። ተመስገን ነው ማለት አረፍት ትንሽ ትልባለው በእናትህ ትንሽ አሁን ሰው በአብዛኛው ወደሚገኙበት ደርሻለሁ። እነርሱ ከጀርባችሁ ስለምታዩ ሰዎች በርካታ ሰዎች እዚህ ደግሞ በአቅራባ ስላሉ ምንም ችግር የለም። እዚህ ለመምጣት ለምትፈልጉት የዲላ ነባሪ የዲላ ዩኒቨርሲቲ ነባሪ ግቢ ትንሽ ርቀት ከተጓዛችሁ ልታገኙታላችሁ። እንደውም እዛ በታክሲ መታችሁ ሞተረኛው እዛ መሄድ ይፈልጋል። እዚህ ቱሪስት ነው የሚባለው። ይህ ቦታ በጣም ሰፊና ጥልቅ ስለሆነ እንትኖች ስትገቡ ሴኩሪቲ ነገር ምናምን ይላሉ። ቼክ ተደረጋችሁ ነው የምትገቡት እና ከገባችሁ ደግሞ ሰልፊ ይዛችሁ መግባት ትችላላችሁ። ካሜራ ይዛችሁ መግባት አይፈቀድም። ለምን እንደሆነ አይገባኝም። እነሱ ካሜራ ስፒከር ምናምን አይቻልም። ስፒከር የማይቻልበት ምክንያት እዚህ ያሉ ወፎች አሉ። ወፎች ደግሞ እንዳይረበሹ በሚል እና በዛ ምክንያት ማለት ነው። ስፒከር ይዛችሁ መግባት አትችሉም። ስትመጡ ደግሞ ስፒከር ይዛችሁ አትመጡም። ስፒከር ይዞ መግባት የተከለከለ ነው። ወፎች እንዳይረበሹ በሚል ያው ለእንስሳት ልዩ ቦታ አላቸው። እንስሳን በጣም ማንከባከብ የሚችል ደን ማስጠበቅ የሚችል ህዝብ ናቸው እና ብዙውን ጊዜ ሚዲያ ላይ እንደሰማችሁት እና እንዳያችሁት ከሆነ ያው ታውቁታላችሁ። ሚዲያ ላይ ያያችሁ ሰዎች እና
ጌዲኦ ሲባል በደን ነው የሚታወቀው። በጣም ጥቅጥቅ ያለው ጫካ ነው የሚበዛው እና ህዝቡ በበዛበት ቁጥር ደንም እንደዛ ነው የሚበዛ ይባላል። ይሄ ደግሞ በአይናችን ይኸው መተን አረጋግጠናል። የጌዲኦም መሬት ማለት ስትመጡ 100% በአረንጓዴ የተከበበች ናት። በረሃ የሚባል ነገር የለም። በቃ አላ በቃ ሙሉ በሙሉ በአረንጓዴ ብቻ። ለዛም በቁጥር አንድ ደግሞ የሚያመርቱት ቡና ነው። ከዛ እንሰትም በዛ ልክ ነው የሚያመርቱት። አሁን እንሰት ሲባል ቆጮ ከእንሰት ነው የሚመጣው። እነሱ ነገር በጣም ነው የሚያመርቱት። እዛ ስላችሁ ቡናና ሁለቱ ብቻ ማለት አይደለም እና በርካታ ነገር ገብስ፣ ሽንኩርት በተለያየ ነገር ይኸውልህ እዚህ የማይመረት ነገር የለም። በዚህች የዞን ላይ ማለት ነው በርካታ ነገር ያመርታሉ። እውነት ለመናገር በርካታ ብዙ ነገሮች የሚያመርቱት ህዝብ ናቸው እና እንዲሁም ከዚህ ብዙ ነገር ተጭኖ ነው የሚሄደው። ያ ቁጥር አንድ ቡና ቢሆንም ያ ቡና የእርጋ ጨፌ ቡና ተብሎ የሚጠራው ያው የጌዲኦ ህዝብ የሚዘራው ቡና ነው ማለት ነው። ያው በከተማ ስም አረጉት እንጂ የጌዲኦ ቡና ነው። በእርጋ ጨፌ ቡና የሚታወቅ ህዝብ ናቸው ማለት ደቡብ ኢትዮጵያ ክልል ውስጥ ነው የሚገኙት እና ይሄ ከአዲስ አበባ ወደ ሞያሌ በሚወስደው መንገድ ላይ መሀል ላይ ነው የሚገኙት። ከሞያሌ ለሚመጡና ከአዲስ አበባ ለሚመጡት በተቃራኒ በሆነ መንገድ ላይ ነው የሚገኙት የጌዲኦ ህዝብ እና መታችሁ መጎብኘት ትችላላችሁ። ቦታው ደግሞ ይሄ ብቻ አይደለም፣ በርካታ ለቱሪስት የሚሆን ቦታ አለ። ብዙ ቦታ ነው። ይሄ ብቻ አይደለም አለ። አሁን የመጠጥ ውሃ አለ። አሁን የሆድ ቁርጠት ካለ እሱን ውሃ ከተጠጣችሁ ጸጥ የሚልበት ያው በተፈጥሮ ነው ማለት ነው። ያ ውሃ ራሱን ከጠጣችሁ የተለያየ ህመም ላላችሁ ሰዎች እሱን መታችሁ ከጠጣችሁ በቃ ኦሬዲ ትድናላችሁ። ይሄ ማለት እግዚአብሔር ባስቀመጠው ጸጋ ነው። ያ ውሃ የሚሰራው በተፈጥሮ ነው። ያ ተፈጥሮ እግዚአብሔር ያዘጋጀው እና እናንተም ኑና ጉብኙት። ይሄ ብቻ አይደለም፣ እንደውም ከዚህ የባሰም አለ። ሌላ ቦታ በቡሌ ወረዳ በሚገኙ ታላቅ ፏፏቴዎች አሉ። በጣም የሚያስገርሙ ቦታዎች አሉ። እናንተም መታችሁን መጎብኘት ትችላላችሁ። ባይሉን መለመድ፣ ባይሉን ማየት፣ ያን የተለያየ ነገር ማለት ነው። አሁን እኔ ያለሁበት ለእናንተ ላሳያችሁ፣ ምክንያቱም አሁን ያለሁበት ማለት ነው አሁን ትንሽ ከጫካ ወጥቻለሁ። አሁን ህዝብ የሚገኝበት ነው። ለማሳየት ስል ህዝቡን ወዳለበት እስኪ መተናል። አሁን ከገባሁበት ጫካ ማለት ነው ወጥቻለሁ። ያው እንደምታዩት አሁን ደግሞ አሁን ያለሁበት ቦታም አሁንም ግን ያው እዚህ ውስጥ አሁን መግባት አልችልም። በጣም ጨለማ ነው። ምክንያቱም ይሄ የምታዩት ዛፍ ማለት ነው እንዳለ እንዲህ ሄዶ ማለት ነው እንዲህ በእንትን ማለት ነው እንዲህ ሄዶ ማለት ነው። ውስጡ ጨለማ ነው። በጠራራ ፀሐይ የራሱ ይሄ ቦታ ጨለማ ነው። በጠራራ ፀሐይ ማለት ነው። እዛ መግባት ትንሽ ይከብዳል። በገባም ግን ምንም ችግር የለውም። ያው አሁን ምንም የለም። ጠልቃችሁ ነው መሄድ የሌለባችሁ። ጠልቃችሁ ስትሄዱ ገደል አለ። በጣም ብዙ ገደል ስላለ መጠንቀቅ አለባችሁ። እንግዲህ አሁን ያው ሰው አለበት ደርሻለሁ ማለት ነው። እዚህ ጋር አሁን የሆነ ሬስቶራንት ነገር አለ። የሚመጡት እንግዶች እንትን የሚደረግበት ማለት ነው። በቃ ዘና ባሉ ላይክ እና ሰብስክራይብ ማድረግ ያው ይህን ምስል እንግዲህ አይታላችሁ። ዋው እንደምን ብቻ ተመልከቱ። ቸካሉት በደንብ ወጥቻለሁ። ከዛ ከገባሁበት ገደል ከዛ ገደል ማለት ነው። አሁን ይሄ እዛ ነበር የመጀመሪያ ያልኩት። ያው ወደዛ ስትገቡ በጣም ጥልቀት አለ። ገብቼ ነው የወጣሁት። ፀሐይዋ
እንሰቱ ጫፍ ላይ ናት። በቆሎ ደርቆ መሬት ወድቋል። እጆቼ ባፈርና በጭቅ መዋል። የዋሻው አፍ ግን ዝም ብሎ ይጠራኛል። የዋሻው አፍ ግን ዝም ብሎ ይጠራኛል። እዚህ ቅዝቃዜው እንደ እናት እቅፍ ነው። ጥሜን ከምንጭ ውሃ እቆርጣለሁ።